ዛሬ ደግሞ በጣም በሚገርም ርዕስ ከች ብያለሁ። እንዴት ናችሁ ውድ የቻናል ቤተሰቦቻችን? ሰላም እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮመንት ላይ ገብታችሁ አስተያየታችሁን መስጠት በፍጹም እንዳይረሳ። ዛሬ ይዤላችሁ የመጣሁት ርዕስ 2 ዓመታችንን ወይም ከአንድ አሰሪ ቤት ስንገባ ኮንትራታችንን ጨርሰን እንድንሰነባበት በሰላም ምን ማድረግ አለብን? በሰላም 2 ዓመት ሙሉ ማለት ነው። አንዳንድ ልጆች ብዙ ስህተቶችን እንሰራለን። መጀመሪያ ስራችንን እኛ በሰላም 2 ዓመታችንን እንድንጨርስ ከፈለግን ስራውን መስራት ያለብን መጀመሪያ ስንገባ ካሰሪያችን መጀመሪያ እግራችን ወደ ቤት ሲገባ ማድረግ ያለብን ነገር ነው። የማንጨርሳቸውን ነገር አለማድረግ። ምን ማድረግ አለብን? መጀመሪያ የማንጨርሳቸው፣ ለምሳሌ የማንጨርሳቸው ማጽዳት ስናጸዳ የባጤ ቆጡን እናጸዳለን። የባጤ ቆጡን ወንድ የሚሰራውን ሁሉ በመሰላል እየተሰቀልነ መንገድ ማውረድ፣ የማይገብ መብራት ማጽዳት ምናምን እነዚህን ትጨርሻቸዋለሽ። ማጨርሻቸው ከሆነ ፍጹም አትጀምሪ። ለምን? አንድ ቀን ብታሳያት ሁለተኛ ቀን ወይ ፈርተሽ ወይ የሆነ ነገር ሆነሽ አረኔ ፈርቻለሁ ብታያት አሰማሽም፣ በጭራሽ አሰማሽም። አንዴ ከጀመርሽው ትጨርሻለሽ። እነሱ ባህሪያቸው እንደዚህ ነው። ሁለተኛ አመጋገብ አንዳንድ ልጆች ግርም ትሉኛላችሁ። አንድ ቂጣ ለመብላት እስከ 6 ሰዓት እስከ 7 ሰዓት የሚቆዩ ልጆች፣ እስኪ ጧት ተነስተን አንዳንድ ሰው ጧት ስንነሳ ምን ማድረግ እንዳለብን እንደራሳችን ይለያያል። አንዳንድ ሰው ዳው አድርጎ ወይንም ጸሎት አድርጎ ሰግዶ ወይም ሰግዳ እነዚህ እንዳሉ ነው። እነዚህን ካደረግን በኋላ ቁርሳችንን መብላት መጀመሪያ ስትገቢ ማስለመድ አለብሽ። ቁርስሽን ትበለያለሽ፣ ወደ ስራ ትጀምሪያለሽ። ለምን? የምታወጪው ኢነርጂ ነው፣ ጉልበት። ስለዚህ ተክተሽ ስራሽን ትሰሪያለሽ። እያየችሽ እንደዛ ማድረግሽን ካየች አንድ ቀን ስበይ ብታይሽ አይገርማትም። ለምን? አንቺ እንደዛ ነው ባህሪሽ። በቃ ከመጀመሪያው አሳይተሻታል። 2 ዓመት ትጨርሻለሽ ማለት ነው። በዚህ መልኩ ግንሳ ዛሬ ዝም ብለሽ ተነስተሽ እንትን የምትይ ከሆነ ነገ ስትበይ ብታይሽ ከባድ ነው። እሱ አትፈልግም። ያነ በዛ ሰዓት ታጸጃል ነበር እንዴ ዛሬ ምን ነው በላሽ ትልሻለች። እነሱ ችግር የለባቸውም። ስለዚህ መጠንቀቅ ይኖርብናል። ከምንም በላይ መጠንቀቅ ይኖርብናል አመጋገባችን ላይ ማለት ነው። 3ኛ ምን ማድረግ አለብሽ? የእንቅልፍ ሰዓትሽን። በእንቅልፍ ሰዓትሽ መደራደር የለብሽም። መጀመሪያ ስትገቢ የእንቅልፍ ሰዓት ስንት ሰዓት ነው የምነሳው? ስንት ሰዓት ነው የምተኛው? ለምሳሌ ማታ 2 ሰዓት የምተኝ ከሆነ ጧት ስንት ሰዓት ነው የምነሳው? ማስለመድ አለብሽ። እንደዛ ከሆነ ችግር የለባትም። በቃ በዚህ ሰዓት ተኛለሽ፣ በዚህ ሰዓት ትነሻለሽ። አንቺ በዛ ሰዓት እንኳን ተነስተሽ ብትገቢ ወደ ክላስሽ ብትተኚ እየለመደችው ነው። በቃ መጀመሪያ የነገርሻት ያሳየሻት ነው። አንዳንድ ልጆች ግን ምን ታደርጋላችሁ? ዛሬ 1 ሰዓት ትተኛላችሁ፣ ነገ ወደ 10 ሰዓት ታመጡታላችሁ። እንደዚህ ከሆነ እሷ ጋር ጦርነት ውስጥ ነው የምትገቢው። ጧትም የምትነሽበትም ማታ የምተኝበትም መጀመሪያ ከሷ ቤት ስትገቢ ማሳወቅ አለብሽ። በቃ እንድለምደው ማለት ነው። ይህን ካደረግሽ በሰላም 2 ዓመትሽን ትጨርሻለሽ። እሷ ጋር ምንም የሚያጨቃጭቅሽ ወይም ሰጣ ገባ የምገቢበት አንድም ነገር አይኖርም። 4ኛ ምንድነው ማድረግ ያለባችሁ? ከነሱ ጋር ያላችሁ ሪሌሽን ግንኙነት። አንዳንድ ልጆች በጣም ይቀርቡና አብረው ሲገለፍጡ አቤት እንደ እናት ናት ምንም ሳታውቂያት ምንም ሳታያት አቤት መንትኗ ጸባይዋ እንክብካቤዋ ምናምን አረብ ናት። ምን ሰዓት እንደምትቀየር አታውቂ።
ስለዚህ አንቺ ምን ጊዜም ከሷ ቤት ከመጣች መጀመሪያ ያሳየሻትን ጸባይ፣ ያ መገልፈጥሽ፣ ያ ከሷ ጋር ያለሽ ግንኙነት 2 አመቱን የምጨርሹ ከሆነ ኦኬ፣ የማጨርሹ ከሆነ ግን እንደዛ አታደርጊ። ለምን ስታቆሚ አንቺ የማትስቂ ከሆነ ለምሳሌ መዳሞች በጣም መሳቅን ይወዳሉ። እየሳቅሽ እሺ እሺ ማለትን ይወዳሉ አይደል? አንዳንድ ጊዜ ደግሞ ተፈጥሯችን ከሆነ እኔ የማልስቅ ከሆነ አልስቅም። የማትስቂ አንዳንዶቹ ግን የማይስቁትን ይስቃሉ። ይስቁና እስከሚላመዱ 3 ወር 4 ወር እስከሚሆናቸው ይገለፍጡና 3 ወር 4 ወር ሲሆናቸው ስጠራቸው ማለት ይጀምራሉ። አይሽ የዛለት እሷ ምን እንደምትሆን እንኳን 2 አመት የያሻትን ወር ራሱ መጨረስ ከባድ ትሆንብሻለች። መጀመሪያ ግን ማስቂ ከሆነ አለመሳቅ ማሳየት የለብሽም። በቃ አትስቂም። እሷ ትለምደዋለች። እሷ ምንጊዜም በቃ እንዲህ ነው ባህሪዋ ብላ በዛው ባህሪሽ ይዛሽ ትዘልቃለች ማለት ነው። የማናደርገው ነገሮች ማድረግ የለብንም። ከምንም በላይ ትልቅ ስህተታችን እኛ ይህ ነው። ከጧት መጀመሪያ ስንመጣ ከጧት እስከ ማታ ምንም እረፍት ሳንጠይቅ የምንበላበትን እንኳን ሰዓታችንን ትተን ስንሰራ ጉልበት እንግዲህ ከአንድ ቀን እየደከምን ስንመጣ እኛው ራሳችን እንቀየራለን። የዛለት እሷ አትወድም። ጦርነት ይከፈታል። ጦርነት 2 አመቱን ለመጨረስ ከባድ ይሆንብሻል። ስለዚህ እኛ የማንጨርሰውን ነገር አለማድረግ፣ ከነሱ ጋር ያለን ግንኙነት ምንም ጥሩ ይሁን አረብ ነው። ምን ብታረጊ ምን ብትሰሪ ያው ለእሷ ቤት ከዳማ ነሽ። አለቅ። ምንም የሚመጣው ነገር የለም። ለምን መልካም ልትሆን ትችላለች፣ ግን በቅጥ በወግ አድርጉት። ይህ ነው 2 አመታችንን እንዳንጨርስ መሀል ላይ 6 ወር አመት ሲሆንን የሚቀየሩብና እነዚህን ግንኙነቶች ስለምናበዛቸው ነው። ስራና ስራሽ ነው አንቺ ጋር በቃ እሷ አሰሪ ናት፣ አንቺ ሰራተኛ ነሽ፣ ትሰሪያለሽ። ግዴታሽ ማወቅ መብትሽ ማወቅ። ከዛ ውጭ ያለው ግንኙነት አስፈላጊ አይደለም። ለምን እነሱ ምን ሰዓት እንደሚቀየሩ እስስት ናቸው። እነሱ ምን ሰዓት እንደሚቀየሩ አታቂም። ያች መልካም ናት እንደዚህ ናት ብለሻ በኋላ ሲወል ሰይጣን የሚቀና አባት ሆና ታገኛታለሽ። ለምን እሷ አንቺን ታቅሻለች፣ አንቺ ግን እሷን አታቂያትም። የዛለት ከባድ ነው የሚሆነው ማለት ነው። በተለይ መዳም ቤት ምንመጣ በመዳም መጀመሪያውንም ከኢትዮጵያ 2 አመት ኮንትራት ተፈራርመን በመዳም ምንመጣ ትዕግስት፣ እነዚህን ነገሮች ሊኖረን ይገባል። በቃ ብልህ በምን አይነት አሁን እኔ ከኔ ተሞክሮ ስነግራችሁ እኔ ትልቅ በተፈጥሮ እኔ ትዕግስተኛ አይደለሁም፣ ግን መዳም ወይም አረቦች ጋር ስመጣ ትዕግስት ከማንም በላይ በጣም ትዕግስተኛ ነኝ። ለምን ትዕግስት ከሌለን መስራት አንችልም። ሰምተንም አይተንም ማለፍ ነገሮች በቃ እኛ እዛ ቤት ታዛዥ ነን። አንዳንድ ጊዜ ትዕቢት በውስጣችን ካለ ታዛዥ መሆናችንን ሁሉ ያስረሳናል። ትንሽም ሲነት ደግሞ ይሄ ሊያዘኝ ነው ያችል ልታዘኝ ነው ሁሉ ምንል አንጠፋም። ይሄ ደግሞ በጣም ከባድ ነው። ስለዚህ በትዕግስት ማን እንዴት አድርገን በብልሃትም ማስተናገድ አለብን። በቃ እነሱ አካብደው ቢያዙን እንኳን እኛ ትዕግስት ካለን እንዴት አድርገን መስራት እንዳለብን ማወቅ አለብን። በቃ ይህን የታዘዝኩ እንዲህ ባደርገው እኮ ቀላል ነው፣ ያው ዛሬ ይሄ ቀን ያልፋል ብለን ራሳችንን ትዕግስት ካደረግነ የማንወጣው የማናልፈው ነገር አንድም ነገር የለም። እና ምን ልላችሁ ነው፣ 2 አመት ልንጨርስ ከፈለጋችሁ 2 አመት በሰላም ልጨርሱ ወይም ልንጨርስ የምንችልበት መንገድ ይህን ካደረግ ማስለመድ የሌለብንን ነገር ማናስለምድ ከሆነ
እርግጠኛ ነኝ በሰላም ያልቃል። ምን አልኩኝ? ስራ ስንሰራ የማንጨርሳቸውን ነገሮች አለማድረግ፣ አመጋገባችንን፣ የእንቅልፍ ሰዓታችንን፣ እነዚህን ነገሮች ካስተካከልን፣ መጀመሪያ ስንገባ ካስተካከልን እስተመጨረሻው ምንም ሌላው የሚመጡ በውስጥ የሚመጡ ጥቃቅን ነገሮች እንግዲህ በትዕግስት እናልፋቸዋለን። ለምን ከሰው ቤት ነው ያለነው፣ ብዙ ነገር ይገጥመናል። እነሱም በትዕግስት እናልፋቸዋለን። ይሄ ግድ ነው። ትዕግስት ከሌለ ማንም ሰው እንኳን አረቦቹ ቤት ማንም ቤት መስራት ከባድ ነው። እናት ቤት እንኳን ሆኖ ትዕግስት ከሌለን ትንሽ ይከብዳል አይደል? ስለዚህ ትዕግስት ካለ እነዛን ነገሮች እናልፋለን። ግን ከባድ የሆኑትን ነገሮች መጀመሪያ ስንገባ ማስለመድ የለብንም። በቃ አረቦች አንዴ ከለመዱ እነሱ ፍንክች አይሉም። ትሰሪያለሽ፣ ታደርጊያለሽ። ምን ነው ተቀየርሽ? በዛ እንዲህ እኮ ነበርሽ፣ እንዳነበርሽ እኮ አቤት ስታጸጅ ነበር እንደመጣሽ፣ አሁን ግን እንደዚህ እኮንሽ። በቃ የማትልሽ የለም። እነሱ እንደዚህ አይነት ችግር አለባቸው፣ እንደኛ አይደሉም። እና የማንጨርሳቸውን ነገር ማስለመድ የለብንም ከምንም በላይ ማለት ነው። እነዚህን ካደረግ እርግጠኛ ነኝ በያለንበት ስኬታማ ሆነን እናልፋለን። እና ውዶቼ አይዟችሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ